እስኪ ቺን ኮሜንት ላይ አስቀምጡልኝ ምንድነው የምትባለው? ሰላም እንዴት ናችሁ ሁላችሁም? ዛሬ ከአሶሳ የሚገራርሙ ነገሮች መተውልኛልና ብዙውን ጊዜ አሶሳ የሚገኙ ፍራፍሬዎች እዚህ አዲስ አበባ አይገኙም እና እጅግ በጣም ጣፋጭ ናቸው። አሶሳ ያሉ ፍራፍሬዎች ያው ማንጎ ይታወቃል ታውቃላችሁ። እዩት እንዴት እንደሚያምር አያችሁት? ጠቃጠቆ ምናምን የሚባለው ነውና የአሶሳ ልጆች ይህን ስታዩ ወይዬ በሉኝ። እሺ ይቺን ነገር ብዙዎቻችሁ ታቋታላችሁ። በልጅነት ስንበላት ነበርና ቆቆራ ትባላለች። እስኪ ሌላ አካባቢ ላይ ምን እንደሚባል ኮሜንት ላይ ጻፉልኝ። ግን በእኛ አካባቢ እኔ በተወለድኩበት አሶሳ አካባቢ ቆቆራ ነው የምንላት። በጣም ነው የምጣፍጠው። እኔ በቃ የምር ሰርፕራይዝ ነው የሆንኩት ሲመጣልኝ ማለት ነው። በጣም ሕፃን ልጅ እያለሁ ነው ይሄን ነገር የበላሁት እና አሁን ልሞክረው ነው ማለት ነው። ዋው የሚገርም ነው። ይቺ ነገር መንደሪን ትባላለች። ያው ሎሚ ትመስላለች ግን ሎሚ አይደለችም። በጣም ነው የምጣፍጠው። ሽታዋ ደግሞ የሚገርም ነው። በነገራችሁ ላይ ይሄን ነገር ልታውቁት ትችላላችሁ። የተለያዩ አካባቢዎች ላይ ሊኖር ይችላል። እስኪ ቺን ኮሜንት ላይ አስቀምጡልኝ ምንድነው የምትባለው? ስትበላ በጣም ትጎመዝዛለች ግን እየለመዳችኋት ስትመጡ በጣም ነው የምታፍጠው። ዋው ስሟን ጻፉልኝ።